የማህበረሰባችን ችግሮች የትዳራችን ጠላት በየትኛውም የሥራ ሂደቶች ላይ ትልቅ ችግር እየፈጠረብን ያለው ቁጣ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ወንድሞች እህቶቻችን፣ እንግዲህ ከሰዎች ጋር በመኗኗርበት ጊዜ ብዙ ከሚያበላሹብን ባህሪዎች መካከል አንዱ ማንነታችን ከሚያወርደን አንዱ ቶሎ መቆጣት ነው፣ ወይም በሌላ አባባል ቶሎ መንተክተክ ነው። በትንሹም በትልቁም ውሃ ቀጠነ ጎንፎ ወፈረ እያልን ቶሎ የሚቆጣ ሰው አለ። ስራ ሲያስጀምር በቁጣም ይጀምራል። ሰዎችን ሲያገኝ በቁጣም ይጀምራል። ቤት ሲገባ አንዳንዴም ከአባት ባይጠበቅም ቤት ሲገባም እንደ አባት በቁጣም ይጀምራል። እሱም ሲገባም ደግሞ በቁጣም ትቀበሏለች። ቁጣ ለብዙ ዓመት የደከምንበት ትዳራችንን የሚበትንብን፣ ቁጣ ከማህበረሰቡ የሚያወጣን ነው። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ጀግና ሰው ማለት ሰውን ታግሎ የሚጥል ሳይሆን በቁጣው ጊዜ ራሱን የሚቆጣጠር ነው። መበቀል እየቻለ ራስን መቆጣጠር፣ መመለስ እየቻለ ራስን መቆጣጠር፣ ይሄ ነው ትልቅ የሚያደርግ ጀግንነታችን ቁጣችን በመቆጣጠር ይሁን። ወጀዛኩሙላሁ ኸይር።